ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? ዛሬም እንደተለመደው የአፋን ኦሮሞ ትምህርታችንን እንቀጥላለን። ሲምፕል ፕሬዘንት ቴንስ ዘወትር ድርጊት በአፋን ኦሮሞ ምን እንደሚመስል እየተመለከትን እንገኛለን። ዛሬም የተወሰኑ የመደበኛ ግሶች ሲምፕል ፕሬዘንት ቴንስ ኮንጁጌሽን እንመለከታለን። በዛሬው ትምህርታችን የምንመለከተው ላስት ኮንሶናቸው ቃ፣ ጣ፣ ጳ ወይም ኪው፣ ኤክስ፣ ፒኤች የሆኑ አፋን ኦሮሞ ሩት ቨርብስ ሲደረጉ ምን እንደሚመስሉ እንመለከታለን። ላስት ኮንሶናንታቸው ቃ፣ ጣ፣ ጳ የሆኑ አፋን ኦሮሞ ሩት ቨርብስ ኢን ዘ ሲምፕል ፕሬዘንት ቴንስ ኮንጁጌት ሲደረጉ ላስት ኮንሶናንቱ ቃ፣ ኤክስ እና ጳ ሲሆን we replace the t with x. That means we will change t to x for isin, ati and ishen ማለት ነው። ለሌሎቹ ለተቀሩት ፕሮናውንስ ጀነራል ሩሉን እንዳለ አፕላይ እናደርጋለን ማለት ነው። በዚህ መሰረት ለኢሲን፣ ለአቲ እና ለኢሼን ጀነራል ሩሉን ተጠቅመን ኮንጁጌት ስናደርግ የምንወስደው ኮንሶናንት ለሶስቱም ተመሳሳይ ነው፣ ቲ ነው። ስለዚህ ቲ እና ቃና ታ ከአንድ ላይ ሲመጡ ቲ ወደ ኤክስ ይቀየራል። ኤክስ እና ታ ከአንድ ላይ ሲመጡ አጌን ቲ ወደ ኤክስ ይቀየርና ኤክስ ደብል ይሆናል ማለት ነው። በስክሪን ላይ እንደምትመለከቱት ጳና ታ ከአንድ ላይ ሲመጡ እንደዚሁ ቲ ወደ ኤክስ ይቀየራል። በምትመለከቱት መልኩ እያወራን ያለ ነው። ያው በቀይ የተጨመሩት ኤክሶች ከጀነራል ሩል ድራይቭ የተደረጉት የሚያመለክት ነው ማለት ነው። ከዛ ይቅርታ ቲን ወደ ኤክስ ከቀየርን በኋላ ለቀረው ቴክኒክ ጀነራል ሩሉን አፕላይ እናደርጋለን። ለተቀሩት አፋን ኦሮሞ ፕሮናውንስ ጀነራል ሩሉን እንዳፕላይ እናደርጋለን ማለት ነው። ምሳሌ እንመለከታለን። ቃ ብሎ ላስት ኮንሶናንቱ ቃ የሆነ አፋን ኦሮሞ ሩት ቨርብ እንዴት ኮንጁጌት እንደሚደረግ እናያለን። ብዙ ግሶች ይኖሩናል። ቱቁ የሚለውን ግስ ብትወስዱ ላስት ኮንሶናንቱ ቃ ነው። ቱቁ መንካት ነው፣ ቱ ተች ማለት ነው። ስለዚህ ለአኒ ኮንጁጌት ስናደርገው አኒን እንቱቃ እኔ እነካለሁ፣ አይ ተች። ይሄ ጀነራል ሩሉን እንዳለ አፕላይ ነው የምናደርገው። ኑቲን ቱቅና እኛ እንነካለን፣ ዊ ተች። ይሄም በተመሳሳይ ጀነራል ሩሉ እንዳለ አፕላይ ነው የምናደርገው። እዚህ ጋር ልዩነት ይመጣል። ኢሲኒ ቱቅጡ ይሆናል ማለት ነው። እናንተ ትነካላችሁ፣ ዩ ተች። ጀነራል ሩሉን እንዳለ አፕላይ ብናደርግ ይሆን የነበረው ላስት በቀይ የተጻፈችው ኪው ጋቁ የሚለው ላይ ከሱ ቀጥሎ ያሉት ሁለቱን ኡዎች ለኢሲን ኮንጁጌት ስናደርግ ኡዎቹን ወደ ምን እንቀይር ነበር? ወደ ቱ እንቀይረው ነበር። ያ ሲሆን ኢሲን ኒ ቱቅቱ ነበር የሚሆነው፣ ግን ቱቅቱ ሳይሆን ቱቅጡ ይሆናል ማለት ነው። ኦኬ፣ በቀይ እንደተመለከተው ለአቲም በተመሳሳይ አቲ ኒ ቱቅጣ ይሆናል። አንተ ትነካለህ፣ አንቺ ትነኪያለሽ፣ ዩተች። እንግዲህ ጀነራል ሩሉን ቀጥታ አፕላይ ብናደርግ ኑሮ ኡን ወደ ታ ስንቀይረው አቲኒ ቱቅታ ይሆን ነበር፣ ግን ቲ ወደ ኤክስ ስለሚቀየር አቲኒ ቱቅጣ ይሆናል ማለት ነው። ኢሳኒ ቱቁ እነሱ ይነካሉ፣ ተች። ጀነራል ሩሉ እንዳለ አፕላይ እናደርጋለን። ኢኒኒ ቱቃ እሱ ይነካል፣ ሂተችስ። ጀነራል ሩሉን ለኢኒ እንዳለ አፕላይ እናደርጋለን። ኢሼን ኒ ቱቅጢ እሷ ትነካለች፣ ሺ ተችስ። አጌን ጀነራል ሩሉን አፕላይ ብናደርግ የሚሆነው ኢሼኒ ቱቅቲ ነበረ፣ ቲ ነበረ፣ ግን ቲን ወደ ኤክስን ቀይረው በቲ ፋንታ ኤክስን ተጠቅመናል ማለት ነው። ቀደም ብለን በፎርሙላ እንዳየ ነው። ኢሼኒ ቱቅቲ ኢዝ ዘ ራይት ስቴትመንት ማለት ነው። እሷ ትነካለች፣ ሺ ተችስ ይባላል ማለት ነው። ሁለተኛ ምሳሌ። አሁን ደግሞ ጋጡ ላስት ኮንሶናንታቸው ኤክስ የሆኑ ግሶች፣ ሌሎች ብዙ ግሶች ይኖሩናል። እንደ ምሳሌ የምንወስደው ፊጡ መጨረስ፣ ቱ ፊኒሽ ማለት ነው። ስለዚህ አኒናም ፊጣ እኔ ጨርሳለሁ፣ አይ ፊኒሽ ይሆናል ማለት ነው። ኑቲኒ ፊጥና
እኛ እንጨርሳለን። we finish። ስለዚህ ኑቲ ኒፊና ሊባል ይችላል sometimes ግን ፊጥና የሚለው ትክክል ነው። ኢሲኒ ፊጡ ይሆናል ማለት ነው። እናንተ ትጨርሳላችሁ you finish። እናንተ ትጨርሳላችሁ you finish። ስለዚህ አሁን እንግዲህ በጀነራል ሩል አፕላይ ብናደርግ ኖሮ የሚሆነው ኢሲኒ ፊጥ ቱ ነበረ ግን ቲ ወደ ኤክስ ሲቀየር ኢሲኒ ፊጥ ደብል ስለሚሆን ይጠብቃል ማለት ነው። ደብል የሆነ የአፋን ኦሮሞ ተነባቢ ፊደል ጠብቆ ይነበባል። ስለዚህ ኤክስ ደግሞ የጣ ድምጽ ነው ያለው ኢሲኒ ፊጥ ይሆናል ማለት ነው። እናንተ ትጨርሳላችሁ you finish። አቲኒ ፊጣ again ጀነራል ሩል አፕላይ ብናደርግ ኖሮ ኡን ወደ ታ እንቀይራለን። እንዴን አቲኒ ፊጥታ ነበር የሚሆነው ግን ቲ ወደ ኤክስ ሲቀየር አቲኒ ፊጣ ይሆናል ማለት ነው። አንተ ትጨርሳለህ፣ አንቺ ትጨርሻለሽ you finish። ኢሳኒ ፊጡ እንዳለ ነው የምንወስደው። ጀነራል ሩል አፕላይ እናደርጋለን። እነሱ ይጨርሳሉ they finish ማለት ነው። ኢኒኒ ፊጣ እሱ ይጨርሳል he finishes። ኢሸኒ ፊጥ እሷ ትጨርሳለች she finishes ይሆናል ማለት ነው። ሶስተኛ ምሳሌ እናያለን። ሶስተኛው ምሳሌ ጋቡ ነው። ጳ ብለው የሚጨርሱ ላስ ኮንሶናንታቸው ጳ የሆኑ አፋን ኦሮሞ ሩት ቨርብስ ሌሎች ብዙ ይኖሩናል። ጩጡ የሚለውን እንወስዳለን። ጩጡ ማጥመቅ ነው። ባፕታይዝ ማጥመቅ። እንግዲህ ጩጡ ጠብቆ አይደለም የሚነበበው፣ ይሄ ላልቶ ነው የሚነበበው። ጩጡ ነው እንጂ ጩጡ አይደለም። ስለዚህ ጋቡ የሚል ነው። ጋቡ ከሆነ ከጠበቀ እንግዲህ ቁቤ ደቻ ጠብቆ ሲነበብ ጳና ዳ ጳና ዳ ጠብቆ ሲነበብ ሴሚ ሬጉላር ቨርብ ብለን ኮንጁጌት ባደረግንበት ልክ ነው ኮንጁጌት የሚደረገው። ሶ ይሄኛው ጳ ላልቶ ሲነበብ ነው ላስት ኮንሶናንት ይሆናል and ሲነበብ ላልቶ ነው የሚነበበው። ሶ ጩጡ ሳይሆን ጩጡ ተብሎ ነው የሚነበበው ይሄ ማለት ነው። ማጥመቅ ባፕታይዝ የሚለው ትርጉም የሚኖረው ጩጡ ተብሎ ሲነበብ ነው ማለት ነው። ጳ should be read loosely ጳ ላልቶ መነበብ አለበት። አዎ ሶ ኮንጁጌት ስናደርገው ለአኒ ጀነራል ሩሉ ነው የምንከተለው። አኒ ነን ጩጳ እኔ አጠምቃለሁ አይ ባፕታይዝ። ኑቲኒ ጩጵና እኛ እናጠምቃለን ይሆናል። ኢሲኒ ጩጵጡ እዚህ ጋር ነው እናንተ ታጠምቃላችሁ። ስለዚህ ላልቶ ይነበባል። ጳ ጀነራል ሩሉ ለኢሲን አፕላይ ብናደርግ ኡን ወደ ቱ እንቀይራለን። ዴን ኢሲኒ ጩጵቱ ነበር የሚሆነው ግን ቲ ወደ ኤክስ ይቀየራል ባልነው መሰረት ኢሲኒ ጩጵጡ ይሆናል ማለት ነው። እናንተ ታጠምቃላችሁ። አቲኒ ጩጵጣ አንተ ታጠምቃለህ። ጀነራል ሩሉ እንዳለ አፕላይ ብናደርግ ኖሮ ኡን ወደ ታ እንቀይራለን። አቲኒ ጩጵታ ይሆን ነበር ግን ቲ ወደ ኤክስ ይቀየራል ወደ ጣ ይቀየራል ባልነው መሰረት አቲኒ ጩጵታ ጩጵጣ ይባላል ማለት ነው። አንተ ታጠምቃለህ። ኢንዴን ኢሳኒ ጩፑ እነሱ ያጠምቃሉ ጀነራል ሩሉ እንጠቀማለን። ኢኒኒ ጩጳ እሱ ያጠምቃል ጀነራል ሩሉ እንጠቀማለን። ኢሸኒ ጩጵጢ እሷ ታጠምቃለች። ይሄ እንግዲህ ለኢሲን ለአቲና ለኢሸን ነው ዲሌሽኑ ያለው ይሄ የኢሬጉላር ቨርብስ ማለት ነው። ሶ ኢሸኒ ጩጵጢ እሷ ታጠምቃለች ጀነራል ሩሉ ብንጠቀም ኖሮ ኡን ወደ ቲ እንቀይርና ኢሸኒ ጩጵቲ የነበረ የሚሆነው ግን ቲ ወደ ኤክስ ወይ ወደ ጣ ስለሚቀየር ኢሸኒ ጩጵጢ ይባላል ማለት ነው። ሶ የዛሬውን ትምህርት በዚህ ጨርሰናል። በሌላ ጊዜ በሌላ ኦዲዮ እስከምንገናኝ በደህና ቆዩልኝ። ነጋቲ ነፍቱራ